ልጅ ያለው በጣም ድሃ ነበርኩ አሁን ደግሞ አድጌያለሁ አሁን ደግሞ ያደገ ድሃ ነኝ ተጣልቼ ሰርግ ነው ብዬ በየሄድኩበት ቦታ በሙሉ እያንዳንዱ ሽማግሌና አሮጊት መጣና ቀጣይ አንቺ ነሽ ሰርግ ብታበይን ቀጣይ እሺ አሁን ደግሞ ሪቬንጅ እንወጣለን ሪቬንጃችን ምን የሚሆነው በየለቅሶ ቤት እየሄድን ሽማግሌና አሮጊት እየመረጥን ቀጣይ እናንተ ናችሁ እንላለን ሄሎ የብሩክ ፍቅረኛ ነሽ? አዎ የብሩክ ፍቅረኛ ነኝ 1 ሚሊዮን ብር ሰጥሻለሁ ብሩክ መቶ አንድ በል 2 ሚሊዮን ሄሎ 3 ሚሊዮን አንተ እያናገርሽ እንደሆነ ግን ታውቂያለሽ 4 ሚሊዮን ያልኩሽ እኮ ነው 5 ሚሊዮን ማን እንደሆንሽ አላውቅም ነገር ግን የኔ ፍቅረኛ የሚሸጥ ሰው አይደለም 10 ሚሊዮን ግን አውቀሻል እናት እዚህ ጋር የኔ ፍቅረኛ የሚሸጥ አይደለም አባቴ ግን ማን እንደሆነ ታውቂያለሽ ማን ልበል 50 ሚሊዮን ካሽ ነው ወይስ ትራንስፈር ታደርጊልኛል ትራንስፈር አድርግልሻለሁ አካውንትሽን ብቻ ላኪልኝ እሺ አካውንት ቁጥሬን አሁን ልክልሻለሁ ሄሎ እናት ይቅርታ ምንድነው ምናልባት አስፈላጊ ከሆነ ብዬ ነው ሌላም ፍቅረኛ አለኝ ችግር የለም በዚህ እንደራደራለን አስቴት አደርግልሻለሁ